ሁሉም ሰው ልብ ውስጥ መሻት አለ። መሻት ማለት ዲዛይር ማለት ነው እና የምንሻው ነገር አለ። ከዛ ደግሞ ዊሽ ደግሞ አለ። ዲዛይር አለን፣ ዊሽ ደግሞ አለን። የምንመኛቸው ነገሮች አሉ። የማይመኝ ሰው የለም። እንደው ምኞቴ ተሳክቷል፣ ሁሉ ምኞቴ ተሳክቷል የሚል ሰው እንኳን ቢኖር ለልጁ የሚመኘው ነገር ይኖራል፣ ለወንድሙ እኔ ላንቺ የምመኘው ነገር ይኖራል። ስለዚህ ዲዛይር አለ፣ መሻት አለ፣ ዊሽ አለ፣ መመኘት አለ። ኮመን ነው ለሰው ልጆች ኮመን ነው። ከዛ ደግሞ ድሪም የምናደርገው ደግሞ ነገር አለ፣ የምናልመው እንዲህ አይነት ስራ ነው መስራት የምፈልገው፣ እንዲህ አይነት ኑሮ ነው መኖር የምፈልገው ብለን ደግሞ የምናልመው ደግሞ ድሪም የምናደርገው ነገር አለ እና ለሰው ልጆች ሁሉ ኮመን ስለሆነ ሁላችንን ይመለከታል። አንዳንድ ጊዜ እኔ ኤክስፕሌን የማላረጋቸው ነገሮች ይፈጠራሉ። እነዚህ ምንድን ናቸው? ተመኘኋቸው ሆኑ፣ ግን ሁሉም ምኞቶች ይሆናሉ እንዴ? አይሆኑም። ከየት መጡ? ሁሉም ምኞቶች አይሆንም። ለእኔ በሶስት ከፍላቸዋለሁ። እነዚህ መሻት፣ መመኘት፣ ህልም የሚባሉትን አንደኛው ጥሩ ያልሆኑ ክፉ የሆኑ ምኞቶች ሰዎች ሊመኙ ይችላሉ። ለምሳሌ የሌላ ሰውን ውድቀት፣ የሌላ ሰውን ሞት በጣም ሰው ሊመኝ ይችላል። ያውን ክፉ ነው፣ መጥፎ ነው፣ የማይገባ ነው። ሁለተኛው ደግሞ ከንቱ የሆኑ ምኞቶች ደግሞ አሉ። ከንቱ የሆኑ ምኞቶች ማለት ጊዜያዊ ናቸው። ሶስተኛው ግን እውነተኛ የሆነ ምኞት አለ። አክቹዋሊ በመንፈሳዊው ዓለም ራሱ ነው የሚያስቀምጠው ውስጥሽ። መፈለግንም ማድረግንም በእናንተ ይሰራል ስለሚል ምኞት ውስጥሽ ቁጭ ይላል። እንድትፈልጊው እንድትጸልይበት ጋር ይሳካል። እውነተኛ የሚሳካ መጀመሪያ መፈለጉ ውስጥሽ ይቀመጥና ከዛ ሲሆን ታየዋለሽ። ትመኚውና ስታገኙ ታገኘዋለሽ። ታለሚውና ስትኖሪው ታገኘዋለሽ። እና እውነተኛ ደግሞ ይሄ ነው ማለት ነው። እውነተኛ ህልም ይሳካል፣ የወደፊት ህልሞቻችንም ደግሞ ይሳካሉ ማለት ነው። ልክ አሁን እውነተኛ አለ፣ ዝም ብሎ ደግሞ ከንቱ አለ እንዳለን መፈተሽና ማጣራት አለብን። ምንድነው የተመኘሁት? መሻቴ ምንድን ነው? ህልሜ ምንድን ነው? የእውነት የሚፈጸም ነው ወይስ ዝም ብሎ የመጣ ነው? ከንቱ የሆነውንና እውነተኛ የሆነውን ህልም ማጣራት። ምኞትሽን ካጣራሽ በኋላ እነዚህ ዝም ብሎ የመጡትን ካጣራሽ በኋላ ግን ትክክለኛው ምኞትሽን፣ ትክክለኛ መሻትሽን፣ ትክክለኛ ህልምሽን ግን አጥብቀሽ መያዝ ያስፈልጋል። እነዛን ካጸዳሽ በኋላ አጥብቀሽ መያዝ። መጀመሪያው ነጥባችን ይሄ ነው። ይሄ ዓለም ክፉ ነው ብዬ ካሰብኩኝ ይሄ ፐርስፔክቲቭ ነው። ፐርስፔክቲቭ ማለት እይታ ነው። ቫንቴጅ ፖይንት ይባላል፣ የምታይበት አንግል። ዓለምን ሳያት በቃ ይሄ ዓለም ክፉ ነው ብዬ ካሰብኩኝ እንዴት ነው ሰክሰስፉል መሆነው እዚህ ክፉ የሆነ ዓለም ውስጥ? የሰው ልጆችን ሳያቸው ከሰው ልጆች ጋር ነው መቼም ስኬቱ የሚመጣው። የምናስተምረው ለሰዎች ነው። ቢዝነስ የሚሰራው ለሰዎች ነው የሚያውቅ። የሰው ልጆች ጥሩ አይደሉም የሚል ፐርስፔክቲቭ ካለው በቃ ኔጌቲቭ ሆኖ የሚያይ ከሆነ የሰው ልጆች ምኞቱ ሊሳካ አይችልም። ምክንያቱም በሰዎች በኩል ነው ብዙ ነገሮች የሚሆኑት። ከሰዎች ጋር ነው የምንሰራው እና ያንን እይታችንን መቀየር አለብን። ህልማችን እንዲሳካ የተመኘው ነው እንድናገኝ በህዝብ መካከል በሰው መካከል ስለምንኖር ለሰው ልጆች ያለን አመለካከት የምናይበት መነጽር መስተካከል አለበት እና ሰዎች መልካም ናቸው። ይህ ዓለም በቃ ሰርቼ ላድግበት የምችል ዓለም ነው፣ ላሸንፍበት የምችል ዓለም ነው። የሰዎች ብቻ አይደለም ግን ራሳችን ያለን አመለካከት። አንዳንዴ እኮ ለራሳችን ያለን ንቀት እኮ አይጣል ነው። ራሳችንን ዲስሪስፔክት የምናደርግበት ራሳችንን የምንንቅበት መጠን በጣም ትልቅ ነው። ቢያ መስተካከል አለበት። በቃ እንደማንችል፣ ምንም እንዳይደለን፣ እንደማይገባን፣ ዲዘርቭ እንደማናደርግ፣ ይህ ዓለም የጥቂት ሰዎች እንደሆነ፣ ለእነሱ እንደተዘጋጀ፣ እነሱ እንደሚሳካላቸው፣ እነሱ እንደሚሆንላቸው፣ እኔ ግን እንደማይገባኝ፣ እንደማይሳካል፣ እንደማልችል ራሴን ከመጠን በላይ መናቅ፣ ራስን ዲስሪስፔክት ማድረግ አለ። እንደማንችል መቁጠር የለብንም። ስለዚህ ለማሳካት ይህንን እይታ ማስተካከል ያስፈልጋል።
ፕሬሸሮች አሉ በህይወት የሚገፉሽ ነገር። ከዚህ ከተቀመጥሽበት ቦታ ከፖዚሽንሽ ሊገፋሽ የሚታገል ነገር ይኖራል። እሱን አትለቂለትም፣ ስፍራሽን አትለቂ። እንደዛ አይነት ትግሎች ሲመጡ አንዳንዴ ደግሞ አንዳንዱ ፕሬሸር ደግሞ ወደ ተሻለ ቦታ ደግሞ የሚወስድሽ፣ አንዳንዱ መገፋት ወደ ሌላ ቦታ ወደ ተሻለ ቦታ ደግሞ የሚወስድሻል እና ፕሬሸር ይኖራል በህይወት ውስጥሽ ያለ የከበረ ነገር ይኖራል፣ ኤክስፔንሲቭ ነገር ይኖራል። ያንን ለማውጣት ግን ላይፍ ክራሽ ያረግሻል። ክራሽ ትደረጊያለሽ። መፈጨት አለ፣ ከዛ መጨመቅ አለ፣ ከዛ ዘይቱ ይወጣል። ኤክስፔንሲቭ ነገር ከውስጣችን የሚወጣው በዛ መንገድ ነው። ክራሽ ሳይደረግ ሰው የከበረ ነገር አይወጣው። ክራሽ ሳይደረግ ፕሬስ ሳይደረግ ውድ ነገር አይወጣው። እና በህይወታችን እንዲህ አይነት ነገሮች ይመጣሉ። ክራሽ የሚያደርጉን ነገሮች ፕሬሸር ነው። ይሄ የሚፈጭ የሚጨምቅ ነገር በህይወታችን ይመጣል በተለያየ ምዕራፍ ላይ። አንዳንዱ ፕሬሸር ደግሞ የሚመጣው ብሎሶም እንድታረጊ ነው፣ እንድታብቢ ነው፣ እንዲያምርብሽ ነው። እና በህይወታችን እንዲህ አይነት ነገሮች ሲመጡ መፍራት የለብንም፣ ሪያሊቲ እንደሆነ ማወቅ አለብን። ከዛ ግን ላይፍ ትልቁን ድንጋይ አምጥቶ ክራሽ ሲያደርግሽ፣ ከዛ ሲጨምቅሽ፣ ውስጥሽ ያለ ፕራይድ በሙሉ ስብርብሩ ነው የሚወጣው። የለም ተሰባብሯል። እኔ አሁን ኢጎ ምለው የሆነ ኩራት ትዕቢት ምናምን የለም። ናቹራሊ ስላልነበረ አይደለም፣ ወይም ሊኖር ስለማይችል አይደለም። ግን የህይወት አጋጣሚዎች መጥተው ትላልቆቹ ድንጋዮች መጥተው ክራሽ አድርገውኛል፣ ሰባብረውኛል፣ ጨምቀውኛል። ብሬክስሩ ክራውዱ አለ፣ ፐብሊኩ አለ። ከዛ ለየት ብሎ ለመታየት መፍራት የለብሽም። ኤክሰፕሽናል ለመሆን መፍራት የለብሽም። እና አንዳንዴ በህይወትሽ አጋጣሚ ሰብረሽ የምትወጭበት ጊዜ አለ፣ አምልጠሽ የምትወጭበት አለ። ይሄም ማለት ነው አጋጣሚዎቹ ይመጣሉ። አጋጣሚዎቹ ሲመጡ እነዛን አጋጣሚዎች መጠቀም አለብሽ። ህይወት የሚያመጣቸው ኦፖርቹኒቲስ አሉ። እነዛ ማምለጫዎችሽ ናቸው፣ አምልጠሽ የምትወጭባቸው ናቸው። አይደንቲፋይ ማድረግ መቻል አለብሽ። ስታገኛቸው እነሱን ተጠቅመሽ አምልጠሽ መውጣት አለብሽ። እና እድሎች ናቸው። ህልሙ ያለ ጠንክሮ መስራት አይመጣም፣ አይሳካም። የግድ ነው። የግድ የማንንም ባዮግራፊ ብታነብ የተሳካላቸው ሰዎች ጠንክረው የሰሩ ሰዎች ናቸው። ጠዋት 11 ሰዓት 5 AM የሚነሱ ሰዎች ናቸው። በሌሊት ተነስተው የሚዘጋጁ ናቸው። ጠዋቱን የሚቀድሙት ናቸው። ተኝተው እስከ 4 ሰዓት ድረስ የሚተኙ ሰዎች እንዴት አድርገው ነው ህልሙ የሚሳካው? አይቻልም። ህልም ራሱን አያሳካም። ህልሙ ይቀመጣል፣ መሻቱ ምኞት ይቀመጣል። ግን ተነስተሽ እንድትሰሪ ግን ይፈልጋል። እርዱኝ እረዳችኋለሁ የሚል ጥቅስ የለም። ብዙ ጊዜ ይባላል አይደል? ፈጣሪ ብሏል፣ እርዱኝ እረዳችኋለሁ ብሏል ይባላል። አላለም እሱ እንደዛ። ግን የድካማችሁን ፍሬ ግን እባርካለሁ ብሏል። የድካማችሁን ፍሬ ማለት ትሰራታለህ፣ የምትሰራውን ግን እባርካለሁ፣ ኤፈርትህን እባርካለሁ፣ ፍሩቱን እባርካለሁ ግን ተብለናል። ስለዚህ መስራት አለብን፣ ተነስተን መስራት አለብን። አስተያየቶች ጥሩ ናቸው። ኮሜንቶች፣ ኮንስትራክቲቭ የሆኑ ክሪቲሲዝም፣ እንድታድጊ እንድታስተካኪ የሚሰጡሽ ነገሮች አሉ። ግን ደግሞ ዝም ብሎ የሚያሳድድሽ ነገር አለ። ፖይንቱ ምንድን ነው? ወደ ላይ አትውጪ፣ አውትሻይን አታድርጊ። አውትሻይን ካደረግሽ ተቃውሞን አትፍሪ፣ አይቀርልሽ። ማንም ብትሆኚ አይቀርልሽ። አርፎ መቀመጥ አንድ ነገር ነው። በቃ እንትን ብሎ ወደ ሚዲያም አለመውጣት፣ ፐብሊክም አለመውጣት ነገሮች አሉ የሚያሳድዱሽና ደክሟቸው የሚተዉ ነገሮች አሉ። የተወሰነ ደረጃ ያሳድዱሻል። ቆመሽ አታያቸው፣ ቆመሽ መልስ አትስጫቸው። እንዳልኩ ስለ ሰዎች አይደለም፣ ጉዳዮቹን ነው የምለው። ከዛ አንቺ ጀስት ኪፕ ኦን ድራይቪንግ፣ ማድረግ ያለብሽን ነገር እያደረግሽ ዝም ብለሽ ወደፊት ሂጂ። ደክሟቸው ይቀራሉ። እና የሰዎችንም ተቃውሞ አለመፍራት፣ እንዲህ አይነት ጉዳዮችም ደግሞ አለማቋረጥ የሆኑ ጩኸቶች ሲኖሩ ጀስት ኢግኖር ኢት ኤንድ ኪፕ ኦን ድራይቪንግ። የሌሎችን ህልም ማሳካት፣ አንዳንዱ ህልም የአንዳንድ ሰው ህልም እጃችን ላይ ነው ያለው። ምሳሌ ልስጥሽ። 2 ሰዎች ቆመው ይጸልያሉ። ይሄኛው ባለ ሀብት ነው እና የ500 ሚሊዮን ብር
ፕሮጀክት አለው እና እሱ እንዳይበላሽበት እንዲሳካለት እየጸለየ ነው። እዛ ጋር ሌላ ሰው ይጸልያል ቆሞ እና ቤት ኪራይ ነው መክፈል የፈለገው 500 ብር ነው። ይሄ 500 ሚሊዮን ብር ፕሮጀክት ነው የሚጸልየው። ያኛው 500 ብር የቤት ኪራይ ነው የሚጸልየው። ከዛ ይህም ሲጸልይ ያም ሲጸልይ ይህም ሲጸልይ ያም ሲጸልይ ይሄኛው ባለ ሀብቱ አየውና አንተ ምንድነው የምትጸልየው አለው። ቤት ኪራይ ምከፍለው እንዲሰጠኝ አምላኬ አለ። ስንት ነው አለው። 500 ብር አለው። እና አለውና 500 ብሩን ሰጠውና መስመሩን አታጨናንቅ እንዲሰማ ማለት ነው። ስለዚህ የዚህ ሰውዬ ህልም ቤት ኪራይ ነበር አይደል? እሱ ሰጠው 500 ብር። አንዳንድ ሰዎች ህልም እጃችን አለ። እኔ ቤት ውስጥ የሚያግዙን አሉ አይደለም? በተለምዶ ሰራተኛ የምንላቸው 2 ልጆች እኔ ጋር የነበሩ ፈቅጄላቸው ትምህርት ቤታቸውን ከፍዬ ትምህርት ቤት እየሄዱ የመጀመሪያ ዲግሪያቸውን አግኝተው ወጥተዋል። ምንድነው ይሄ? የእነሱን ህልም ማሳካት ነው። መማር ትፈልጋለሽ? አዎ። የማታ የለም ትምህርት፣ የቀን ነው። አዎ። ግማሽ ቀን ተምረሽ ትመጫለሽ። አዎ። ከዛ ስራሽን ትሰሪያለሽ። ፋይን። የትምህርት ቤትሽን እከፍላለሁ፣ ሂጂ ተማሪና ነው። አሁን ወጥተው ስራ ይዘው አግብተው ወልደው ምናምን እንደዛ ነው የምታየው። እና የሌሎችን ህልም ደግሞ ማሳካት ይቻላል ማለት ነው። አንዳንዱ ህልም በጣም ያስጠብቃል። 20 ዓመት የሚያስጠብቅሻል፣ ከዛም በላይ የሚያስጠብቅሻል። አንዳንዱ 15 እና ከታከትሽ ህልምሽ አይፈጸም። መጽናት ያስፈልጋል። አለመታከት፣ አለመሰልቸት፣ አለማቆም ያስፈልጋል። ሆልድ ኦን ማድረግ፣ ሆልድ ኦን ቱ ዩር ድሪም። ህልምሽን አጥብቀሽ ይዘሽ የፈለገው ጊዜ ይፍች እና ታክቶን አቋራጭ ከፈለግን ይበላሻል፣ ደክሞን ካቆምን ይበላሻል። ግራቪቲ ምንድን ነው? ያው ማንኛውም ነገር ወደ ላይ ሊወጣ ሲል ስቦ የሚያስቀረው የሚመልሰው ግራቪቲ ነው አይደለም? ህልማችንን ስንኖር ወደ ምኞታችን ስንሄድ መሻታችን ሊፈጸም ሲሉ ጎትቶን የሚያስቀር ግራቪቲ አለ። አንዳንድ ሰዎች ያለ ፈጣሪ ህልም ይሳካል ብለው ሊያምኑ ይችላሉ። መብታቸው ነው። እኔ ግን አይመስለኝም። ህልሙን የሰጠው ፈጣሪ አለ። ህልሙን የሰጠኝ እሱ ከሆነ የሚያሳካልኝ እሱ ነው። እኔ ማድረግ ያለብኝን አድርጋለሁ፣ ጠንክሬ እሰራለሁ፣ ቅድም ያልናቸውን በሙሉ አድርጋለሁ። የሚሳኩት ግን በሱ ነው ብዬ ነው በግሌማ። ግን አንዳንድ ጸሎቶች አሉ ጵንኤል፣ ዴስፐሬት ሆነሽ የምትጸልያቸው፣ በቃ እርዳኝ፣ አግዘኝ ብለሽ የምትጸልያቸው ቆመሽ ቃሉ እንደሱ አይነት አለመፍራት፣ እነሱን ለመጸለይ አለማፈር። በቃ I need your help፣ እርዳታ ያስፈልገኛል። ጴጥሮስ መስጠም ሲጀምር ምንድን ነው ያደረገው? ጮኸ ነው እኮ የሚለው፣ እጁን አውጥቶ ጮኸ ነው የሚለው። እና አንዳንድ ጊዜ ቨልነረብ በፈጣሪ ፊት በጣም ፎርማል ለመሆን አለመሞከር። ልክ አዚፍ እሱ የማያውቀው ፍርሃቴን የማያውቀው ይመስል፣ ድካሜን የማያውቀው ይመስል፣ ጭንቀቴን የማያውቀው ይመስል ቋንቋ ለማሳመር ከመሞከር ከደከመኝ እግዚአብሔር ሆይ ደክሞኛል ማለት እንደየእምነታችን አም ታየርድ ተርችቶኛል፣ ተስፋ ተስፋ ቆርጬ ድረስልኝ፣ አግዘኝ፣ አልቻልኩም ማለት አልቻልኩም። በቃ እንዲህ ማለት በጣም ጥሩ ነው።